እኔ የምልህ ፓስተር ቸሬ ሚስቶች ሁለት ኪስ እንዳላቸው ታውቃለህ አለኝ። ምንድነው አልኩት። በጣም ጥሩ ነገር የምሰራበትን ኪስ በቀዳዳ ነው የሚከቱታል። ጥሩ ነገር ስታረጋቸው ይሄ ቫኬሽኑን ያረክላትን በጎ ነገር መልካም ነገር በነገራችን ላይ እውነቱን ነው ያደረክላትን የሰጣሃትን ያደረከውን እሱ በቀዳዳ ኪስ ነው። የተናገርከውን የተሳሳትከውን የቀረኸውን ደግሞ በሙሉ ባልተቀደደ ኪስ ያረጉትና ግጭት ሲፈጠር አንድ ነገር መልካም ነገር እንዳላደረክ አድርገው ይነግሩሃል። እውነቱን ነው። ብዙ ሰዎች ጋር ያየሁት ይሄ። ስለዚህ ለቃቅመን ክፉ ነገር የምንይዝበትን ኪስ ቀዳዳ እናድርግ። መልካም ደግሞ የሰራንባቸው የተደራረግንላቸው እነሱ ኪሶችን ደግሞ ድፍን ብናረግ በጣም ጥሩ። ዛሬ እስቲ ቤታችሁ ውስጥ ያላችሁ ሚስቶች ቼክ አድርጉ። በህይወታችሁ የትኛውን ነው መያዝ የሚቀናችሁ? የሆነ ነገር በተፈጠረ ቁጥር ክፉ ነገር ሰው ለቃቅሞ የያዘበት ኪስ አሁንም አለ። አስቀምጦት ቁጭ ካዝናለሁ የማይነካ ከዛ እሱን ነው በጣም መጥፎ ነውና እርስ በርሳችን አንዳችን በአንዳችን ድካም ላይ የተነሳን ጀጅ ማድረግ ስንጀምር ለትዳራችን በጣም አደገኛ ነገር እየሰራንለት ነው። ወደ ቁልቁለቱ የሚወርድበትን ሀዲድ እየሰራንለት እንደሆነ ድንቅ አባባል። ሰዎች ፍቺ ጋር ቀጥታ ሄደው ድርስ አላሉ። ቀስ በቀስ ትናንትና ሃኒ ቤቢ ይባባሉ የነበሩ ሰዎች ሲወራረፉ፣ ሲሰዳደቡ፣ ሲነጋገሩ፣ ሲናናቁ አብሮ መሆን ሲያቅታቸው ዲስሪስፔክት በጣም ሲበዛ አንደኛው ምክንያት ይሄ ይሆናል። ስለዚህ ይሄ መንገድ የት ጋር ነው የሚያደርሰን ካላችሁ ፍቺ ቢባል ቀበሌ ይዞ ሊሄድ የሚችል። ስለዚህ ምንድነው ፓስተር ቸር የምትነግረን? በቃ ከዚህ ግራ መጋባት ውስጥ ውጡና ኑሮ የሚባለው ነገር ይሄ ሁሉ ጊዜ ሰው ስሜት አለው እንጂ ስሜት አይደለም። ፍቅርም ትዳር ውስጥም ፍቅር ስሜት አለ እንጂ ትዳር ስሜት ብቻ አይደለም። ይሄኛ ሙቀት ብቻ ያፒ ሆርሞን ብቻ አይደለም። በዓላማ ላይ ነው የሚመሰረተው። ዛሬ ስሜት የለኝም ምንም ቦታ የለኝም ውስጤ እንደዚህ አይነት ስሜት ይሰማኛል የምትሉ ሰዎች በርከክ ብላችሁ ብትጸልዩ ከእግዚአብሔር ጋር ብትስማሙ በጣም ሸላይ ነው። በትክክል ሸላይ ነው። ፓስተር ቸሬ እናመሰግናለን። በእውነት በጣም ድንቅ ትምህርት ነው።